ዛሬ በአብዛኛዎቻችሁ የተጠየቁትን የማሪኔት አይነት የቺክን ማሪኔት እንዲሁም ደግሞ የስጋ ማሪኔት እንድሰራ ስለተጠየቁኝ ዛሬ የበግ ስጋ ማሪኔት እንዴት እንደምናደርግ ቺክን ዊንግስን እንዴት ማሪኔት እንደምናደርግና ቺክን ብረስ ወይም ደግሞ የሌላ ቺክን ፓርቱን ዳይ ሌጉን እንዴት ማሪኔት እንደማደርግ ምን አይነት ቅመሞችን እንደምጠቀምና እንዴት እንደማስቀምጠው በፍሪጅ ውስጥም ሆነ በፍሪዘር ውስጥ ምን ያህል ጊዜ እንደማስቀምጥ አሳያችኋለሁ። እንኳን ወደ ቻናሌ በድጋሚ መጣችሁ። በዚህ ቻናል ለሄልዚ ላይፍ ስታይል ወይም ለጤነኛ ኑሮ አኗኗር የሚጠቅሙንን የምግብ አሰራሮች ወይም ሬሲፒዎችን ስለ ስኪን ኬር ማለትም በቤት ውስጥ እንዴት ቆዳችንን በናቹራል መልኩ ቴክ ኬር ወይም መንከባከብ እንደምንችል ስለ ቤት ውስጥ እንቅስቃሴዎች ቀላል በቤት ውስጥ ማድረግ የምንችላቸውን እንቅስቃሴዎች ለጀማሪዎች የሚሆን እንዲሁም ለአድቫንስ የሚሆን ደግሞ በጅም እንዴት ወርክአውት እንደምትሰሩ ልምድ የምንለዋወጥበትና የምንማማርበት ቻናል ነው። አዲስ ከሆናችሁ ቻናሌን ሰብስክራይብ በማድረግ ቤተሰቡ ነው። በድጋሚ እንኳን ደህና መጣችሁ። ያው እንደምትመለከቱት የሚያስፈልጉኝን ኢንግሪዲየንቶች ሬዲ አድርጌያለሁኝ። ዶሮውን አጥቤያለሁኝ፣ ግን ለእናንተ እንዴት እንዳጠብኩኝ ማሳየት ከእንደገና ድጋሚ አጥበዋለሁ። እንደነገርኳችሁ ቺክን ዊንግስ ማሪኔት እናደርጋለን፣ የበግ ስጋ ማሪኔት እናደርጋለን። ከእንደገና ደግሞ ዶሮ አለን። የዶሮውን ብረስት ክፍሉን የተጠቀምኩት እሱን ሁለት አይነት ማሪኔት ለራሴ ሳደርግ ለእናንተ ሼር ላድርጋችሁ ብዬ ነው። ማሪኔት ማድረጋችን የሚጠቅመን ብዙ ጊዜ ላይክ ጣፋጭ ነገር ፈልገን የሚጣፍጥ ነገር ፈልገን ብዙ ካርብ ወይም ደግሞ ካሎሪ ያላቸው ምግቦች እንዳንመገብ ይረዳናል እና ቅመሞች ደግሞ በራሳቸው አንታይ ኦክሲደንት ስለሆኑ ለሰውነታችን ጥሩ ናቸው። ለስጋው ደግሞ ጣዕም ይሰጠናል። አሁን ዶሮውን ከማጠብ እንጀምራለን። ቅመማ ቅመሞቹን ዞር አድርጋለሁ። ስፔሻሊ ዶሮ ስታጥቡ በጣም መጠንቀቅ አለባችሁ። እኔ ዶሮ ማጥበው በሎሚ በቬኔገር እና በጨው ነው። በጨው ላምጣ። ሳልት አደርጋለሁና ዘፍዝፌው ለአንድ ሰዓት ያህል በደንብ እንዲጸዳ አደርጋለሁ። ከዛ በኋላ በደንብ አድርጌ ደግሞ አጥበዋለሁ። ብዙ የምጠቀመው የብረስት ፓርቱ ስለሆነ ጮማ ነገር የለውም እና ቺክን ዊንግስም እንደዛው ጮማ ስለሌለው ብዙ እንትን አይልም። አንድ ሰዓት ይበቃዋል። እንደዛ ነው የምናደርገው። አሁን ዶሮ ከማጠብ እንጀምራለን። እኔ ኦልሬዲ አጥቤዋለሁ ለእናንተ ለማሳየት ነው። ይሄ የቺክን ብረስቱ ነው። አንድ ላይ ነው ሁሉንም የምናጥበው። ይሄ ደግሞ ለቺክን ዊንግስ የምጠቀመው የቺክን ዊንግስ ነው። ይሄን ይመስላል። ከዛ ቬኔገር እናደርጋለን። በዛ ያለ ቬኔገር በጣም ርካሽ ነው እና በዛ ያለ ብታደርጉት ጥሩ ነው። ጨው፣ ሎሚ 1 2 3 ሎሚ ብትጨምቁ ጥሩ ነው። እኔ እቺ ነገር ስላለች በዚህ እጠቀማለሁኝ። በደንብ ሎሚው ውሃውን እንዲሰጠኝ ማለት ነው። እናንተ ግን በእጃችሁ መጭመቅ ትችላላችሁ። የተጨመቀውን ሎሚውን እዛ ውስጥ አድርጋለሁኝ። ከዛ ውሃ እናደርጋለን። ሽንኩርት አደርጋለሁ። ከተፍ ተለቅ አድርጋችሁ እንደዚህ ቆንጆ ሽታ እንዲኖረው ጽድት እንዲል እንደዛ እና ይሄ ብርቱካን ስላለኝ እሱንም ከትፌ ስላይስ አድርጌ ስላልተጠቀምኩት ከሚበላሽ እዚህ ላይ ለቆንጆ ሽታ ለዶሮ እንዲሰጠው ነው ማድረግ አይጠብቅባችሁም። ዋናው ማድረግ ያለባችሁ ሎሚ፣ ቬኔገር እና ጨው። ይሄ ኤክስትራቲንግ እና አኔን ካገኛችሁ አኔን ካለ ኤክስትራ እንደዛ ብታረጉ ጥሩ ነው። ይሄ ብርቱካኑ ግን ጀስት እኔ ስላለኝ ነው። እናንተ ማድረግ አይጠበቅባችሁም። እንደዚህ አድርጋችሁ ከዛ ትንሽ ዘፍዘፍ ታደርጉታላችሁ። እንዴት እንደሚያምር ንጹህ ነው። ኦልሬዲ አጥቤዋለሁ። ለእናንተ እንዴት እንዳጠብኩ ለማሳየት ነው። እንደዚህ አድርጌ ሲንኩ ላይ ለ1 ሰዓት ወይ ለ30 ደቂቃ እተዋለሁ ማለት ነው። እና
ከዛ አጸዳዋለሁ በእጄ በደንብ አጥቤ አጽድቼ ውሃው በደንብ ጥፍፍ ብሎ እንትን ካለ በኋላ ነው ማሪኔት የማደርገው። ቀረብ አድርጌ ላሳያችሁ። እዩት እንዴት እንደሚያምር ሽንኩርቱ፣ ሎሚው እና ብርቱካን ጭማሪ ነው። እዩት እንዴት እንደሚያምር። አሁን ወደ ሲንኩ ላይ አስቀምጣለሁ። ሁል ጊዜ ዶሮ ያጠባችሁትን አካባቢ በደንብ እንደዚህ ክሎሪክስ ዋይፕ ካላችሁ በሱ በደንብ ማጽዳትን እንዳትረሱ፣ ወይም ደግሞ በደንብ ሰነታይዝ ማድረግ አለባችሁ እና ሁል ጊዜ ካጠባችሁ በኋላ ሲንካችሁን ማለት የሲንክ ያጠባችሁበትን ሲንክ በብሊች በደንብ ማጠብ አለባችሁ። እንደዚህ ቴብሎቹን ደግሞ ጠረጴዛ ምናምን ያዘጋጃችሁበትን ሁል ጊዜ በክሎሪክስ ዋይፕ ማድረግ አለባችሁ። ዶሮውን አጥቤ አድርቄዋለሁኝ። አሁን ምንድነው የምናደርገው? መጀመሪያ የበጉን ስጋ ማሪኔት እናደርጋለን። ከዛ ቺክን ዊንግስ እናደርጋለን። ሁሉንም አንድ ላይ ስላደረኩኝ ቺክን ዊንግሱም እዚህ ላይ ነው ያለው። አሁን ከበግ ስጋው ማሪኔት እንጀምራለን። የሚያስፈልገንን ሳህን ቀረብ አድርጌ በደንብ እንድታዩ ምን ቅመም እንደማደርግ ቅመሞቹን ለበግ የምጠቀመውን እዚህ ላይ እጽፍላችኋለሁ፣ ከታችም አደርጋለሁ። ግን ቀረብ አድርጌ ደግሞ በደንብ እንድታዩት አደርጋለሁ። ቀረብ አድርጋለሁ። ሁል ጊዜ ስጋ ስትጠቀሙ የበግም የበሬ መታጠብ አለበት፣ የዶሮ ብቻ አይደለም። በዚህ አጋጣሚ ልንገራችሁ ብዬ ነው። ለቅመማ ቅመም የተጠቀምኩት መጀመሪያ የሎሚ ጭማቂ መጭመቂያዋ ብትኖራችሁ ጥሩ ነው፣ ፍሬው እንዳይገባ። አለበለዚያ ግን እጃችሁን ታጥባችሁ እጃችሁን እንደማጥለያ በመጠቀም ፍሬው እንዳይገባ ማድረግ። ከዛ ኦሊቭ ኦይል፣ ማስተርድ በአማርኛ ምን እንደሆነ አላቅም። ይሄ ደግሞ የቤዝል ቅጠል ነው። እሱን አድርጊያለሁ። ኦሪጂናሉን ረሲፒ ነው ከታች ያስቀመጥኩላችሁ። እኔ ግን ራሴ ጨማምሬ የምሰራው ነው። የኔን ከፈለጋችሁ በዚህ እኔ በምለው እየተከተላችሁ መስራት ትችላላችሁ። ፍሬሽ ነጭ ሽንኩርት፣ ሚጥሚጣ፣ ቁንዶ በርበሬ እና ትንሽ ኮረሪማ ኦርጋኖ አድርጌ ያለሁኝ። የመጥበሻ ቅጠል ነው አሁን ይሄ የማደርገው። ተከትፎ በደንብ ተከትፎ እሱን ኮረሪማ በጣም ስለምወድ ትንሽ ኮረሪማ አድርጌያለሁ። ሚጥሚጣና ኮረሪማ በጣም ነው የምወደው። ሁሉ ነገር ላይ ነው የማደርገው። እሱን አድርጌያለሁ። እንደዚህ በደንብ ከለወሳችሁት ካዋሃዳችሁት በኋላ የበግ ስጋ የተጠቀምኩት የላም ቻፕ ወይም ደግሞ የበግ የጎድን አጥንቱ ነው የሚባለው። የፈለጋችሁትን የስጋ አይነት መጠቀም ትችላላችሁ። በዚህ መልኩ ማሪኔት ማድረግ ትችላላችሁ። በጣም ነው የሚጣፍጠው። በአብዛኛው ጊዜ ከጎመን ጋር ነው ይሄንን ስጋ የምሰራው። እንዴት እንደሚጣፍጥ ልነግራችሁ አልችልም። እዩት እንዴት እንደሚያምር። እንደዚህ ካደረጋችሁ በኋላ በምትፈልጉበት ጊዜ አውጥታችሁ ከፍሪዘር ውስጥ መጥበስ ነው። ምንም ቅመም ምንም ማድረግ አይጠበቅባችሁም። እዩት እንዴት እንደሚያምር። አሁን የበጉን ስጋ ጨርሰናል። ወደ ቺክን ዊንግስ ወይም ደግሞ የዶሮ የክንፉን ፓርት ነው ማሪኔት የምናደርገው። ይሄንን ማዮኔዝ ቤት ውስጥ ነው የሰራሁት። በጣም ቀላል ነው። እንቁላልና የአቮካዶ ኦይል ነው የተጠቀምኩት። ከውጭ ማዮኔዝ አልገዛም። ማስተርድ፣ ሎሚ ጭማቂ፣ ፍሬው እንዳይገባባችሁ እንዳልኳችሁ ቅድምም በደንብ ጨምቃችሁ ሎሚ ጭማቂ፣ ፍሬሽ ጋርሊክ ከሌላችሁ ወይም ደግሞ ዱቄቱን መጠቀም ትችላላችሁ። እዚህ ጋር በርበሬ ነው የተጠቀምኩት በሚጥሚጣ ፋንታና ቀይ ሽንኩርት ዱቄት፣ ኦሬጋኖ፣ ፓርስሊና ሰላንችሮ የተከተፈ፣ ትንሽ ቁንዶ በርበሬ፣ ጨው እና ኮረሪማ መስት። እዚህ ጋር የሎሚ ዝጽውን ተጠቅሜያለሁ። ፍቅፋቂ፣ የቆዳ ፍቅፋቂ። ይሄ ነገር በጣም ነው የሚያጣፍጠው። ብዙ ነገር ላይ አደርጋለሁ። ልምድ ብታደርጉት ጥሩ ነው። በጣም ደስ የሚል ሽታ አለው። በጣም አሪፍ ነው እና እዚህ ላይ ደግሞ ቨኔገር ማድረግ ትችላላችሁ። ኦሊቭ ኦይል በደንብ ቆንጆ ጁሲነስ ወይም ደግሞ ቆንጆ ቴክስቸር ይሰጠዋል። በዛ ላይ ደግሞ ቺክኑ ተንደር እንዲሆን ወይም ደግሞ ቶሎ ሶፍት እንዲሆን ሲበስል ይረዳል ቨኔገር። እንደዛ ማድረግ ትችላላችሁ። በደንብ ከቀላቀላችሁ በኋላ ቺክን ዊንግሱ ያው ቆዳ ስላለው በደንብ እንዲገባ ቅመሙ ማሸት አለባችሁ። በደንብ ግላቭ አድርጋችሁ ወይም እጃችሁን ታጥባችሁ በደንብ ታሹታላችሁ እና እንደዛ ብታደርጉ ጥሩ ነው። ቺክን ዊንግስ እኛ ከውጭ በልተን አናቅም። ቤት ቺክን ዊንግሱን እንገዛለን ያልበሰለውን።
እኔ በተለያዩ መልኩ ማሪኔት ማድረግ እችላለሁኝ። በተለያዩ ቴስት ባላቸው ቴስቲ በሆኑ ጣዕም ባላቸው ማሪኔት አይነቶች እናደርጋለን። በጣም እንመገባለን። በተለይ ዊኬንድ ላይ እንደዛ እናደርጋለን። እንደዛ ስሪልኝ ካላችሁ ሙሉውን 3-4 አይነት የቺክን ዊንግስ ማሪኔት አደራረግና አሰራሩን ማሳየት እችላለሁ። አሳውቁኝ። ይሄን ጨርሰናል። ሶስተኛው ደግሞ የዶሮ ስጋ ማለት የብረስት ክፍሉን የተጠቀምኩት እሱ ማሪኔት እናደርጋለን። ቺሚችሪ፣ ፓርስሊ እና ሰላንትሮ የተከተፈ ነጭ ሽንኩርት በነገር ነው ያደረኩት። አሁን ኦሊቭ ኦይል እናደርጋለን። ከዛ የሎሚ ጭማቂ እናደርጋለን። ይሄ በርበሬን የተጠቀምኩት፣ ሚጥሚጣ አልተጠቀምኩም እዚህ ላይ። ጨው፣ ቁንዶ በርበሬ፣ የሎሚ ጭማቂ ቅድም ነግሬያቸዋለሁ። እሱ እናደርጋለን በደንብ ፍሬው እንዳይገባባችሁ። ከዛ ትንሽ ኮረሪማ፣ ቀይ ቃሪያ እዚህ ላይ የተጠቀምኩት ስዊት ቃሪያውን ነው። ባለቤቴ ትንሽ እንዳያቃጥለው፣ እናንተ ግን የሚያቃጥለውን መጠቀም ትችላላችሁ። ይሄ የኔ በጣም ፌቨሪት፣ በጣም ነው የምወደው። እናንተ ራሱ በጣም ትወዱታላችሁ። ይህንን ሁልጊዜ ነው የምሰራው እና ዶሮ የታጠበው ዶሮውን እዛ ላይ ያደረኩኝ በደንብ አሽቼ ለውስ አደረኩት። እጃችሁን ታጥባችሁ በእጃችሁ ማድረግ ትችላላችሁ፣ ግን በእጃችሁ መንካት ካልፈለጋችሁ ግላብ አድርጋችሁ በደንብ ለውሱት። ቅመሙን ሽታውን ልነግራችሁ አልችልም። ይሄኛው የኔ ፌቨሪት ነው። በጣም ትወዱታላችሁ። ሞክሩት። ለምን እንደወደድኩት ይገባችኋል ስትሞክሩት። በጣም የሚያምር የሚሸት ቴስቲ የሆነ የዶሮ አቀማመም ነው። የመጨረሻው ደግሞ የምንሰራው ግሪክ ኢንስፓየር ተብሎ ይታወቃል። ኦሊቭ ኦይል ነው ያደረግነው። ከዛ ዮገርት፣ ጣዕም የሌለው ዮገርት፣ ፕሌን ዮገርት ነው የምናደርገው። እዚህ ላይም የሎሚ ዘጥ እንጠቀማለን። በጣም ደስ ይሄ የሎሚ ፍቅፋቂው እንዴት እንደሚጣፍጥና እንዴት ሽታው ልነግራችሁ አልችልም። የተረፈኝ ሰላንትሮ እና ቤዝል ነበረኝ፣ እሱን አደረኩኝ። ጨው፣ ነጭ ሽንኩርት፣ ሚጥሚጣ እዚህ ላይ ሚጥሚጣ በጣም ነው የምወደው። ብዙ ነገር ላይ ነው የማደርገው። ቁንዶ በርበሬ፣ ትንሽ ኮረሪማ፣ ኦሊቭ ኦይል። ይሄ ደግሞ የባለቤቴ በጣም ፌቨሪቱ ነው። በጣም ዮገርቱ አዶኖ ፎር ሰም ሪዝን ዶሮውን በጣም ጁሲ ያደርገዋል እና በጣም ደስ የሚል ለዶሮ ቆንጆ ቴስት ይሰጠዋል። ትንሽ ቤዝል አሁን ፍሬሽ ጨምሬ ያለሁኝ። ዶሮውን አድርገን በደንብ አድርጋችሁ ለውሳችሁ እንደዚህ ማድረጋችን የሚጠቅመን ማሪኔት ማድረጋችን የሚጠቅመን ጊዜ ቆጣቢ ነው። አሁን ስንሰራው ምናልባት 1 ሰዓት 2 ሰዓት ሊወስድብን ይችላል። ከዛ በኋላ ግን ድስታችሁን ሞቅ አድርጋችሁ ጠብሳችሁ መመገብ ነው። በጣም ቀላል የሚያደርግ በዛ ላይ ደግሞ በጣም ከቅመሙ ጋር ማሪኔት ሆኖ ረጅም ጊዜ ቆይቶ ስለምንሰራው ጣዕሙን ልነግራችሁ አልችልም። በጣም ደስ የሚል ቴስቲ ጣዕም ይሰጠዋል። ትንሽ የዶሮ ክንፉ ላይ ሮዝመሪ ቅጠል አድርጌ ያለሁኝ ቸው በጣም የሚያምሩ 4 አይነት ማሪኔት አድርገናል። አሁን ይህንን ቪዲዮ እንደምትወዱት በጣም ተስፋ አድርጋለሁኝ። እንዴት እንደምናስቀምጥ ደግሞ አሁን አሳያችኋለሁኝ። የፍሪዘር ባግ እንደዚህ ዚፕላክ ባግ ትገዙና እዛ ላይ በደንብ ታደርጋላችሁ። ሁሉም ቅመሙንም እንዳያረኩት በደንብ አውጥታችሁ ታደርጋችሁ። ጨምቃችሁ አየሩን ታወጡትና አየሩ መውጣት አለበት። ዚፑን ትዘግታላችሁ እና ጠፍጠፍ እንዲልላችሁ ሰፋ ያለ ባግ ብትጠቀሙ ጥሩ ነው። ፍሪዘር ውስጥ ቦታ እንዳይወስድባችሁ ሰፋ ያለ ላስቲክ፣ ጠበብ ያለ ላስቲክ ሲሆን ይጎብጥና ቦታ ይይዛል ፍሪዘር ውስጥ። እንደዚህ ቅመሙን በደንብ ጥርግ አድርጋችሁ ከሳህኑ ላይ ባጉ ላይ ታደርጋላችሁ። አየሩ መውጣቱን ሜክ ሹር አድርጋችሁ እርግጠኛ ሁኑና ከዛ ዚፑን ትዘጋላችሁ። ይሄ የዶሮ ዊንግስ ወይም ቺክን ዊንግስ ነው። ይሄኛው ደግሞ ቺክን ቺሚችሪ ቺክን ነው። ይሄን በበሬ ስጋ መስራት ትችላላችሁ። በጣም ይጣፍጣል። ይሄ ማሪኔት አደራረግ በጣም አሪፍ ነው። እዩት እንዴት እንደሚያምሩ ከለርፉል፣ በጣም ቴስቲ ሄልዲ። ጣዕም ፍለጋ ላይክ የሚጣፍጥ እንደ ካርብ ያላቸው በጣም ካርብ ደግሞ ጣዕም አለውና እንደሱን ከምንበላ ይልቅ እንደዚህ ፕሮቲኖችን ጣዕም እንዲኖራቸው ማሪኔት አድርገን ብንመገብ ጣዕም ፍለጋ አንሄድም፣ ካርብ ለመብላት ወይ ጣፋጭ ለመብላት። ሄልዚም ነው ለኛ። እንደዛ ማድረግ ይቻላል።
አየሩን በደንብ አውጥታችሁ አሁን ጨርሰናል። እዩት እንዴት እንደሚያምር። እነዚህን አሁን ፍሪዘር ውስጥ ከ2 እስከ 3 ወር ማስቀመጥ ትችላላችሁ። ለማብሰል ስትፈልጉ ከአንድ ቀን በፊት አውጥታችሁ ፍሪጅ ውስጥ አድርጋችሁ ትንሽ ሶፍት እንዲሆን ማድረግ፣ ድስት ላይ አድርጋችሁ ጥብስ አድርጋችሁ መጠቀም። አይ ሆፕ ይህንን ቪዲዮ ወዳችሁታል ተስፋ አደርጋለሁ። ያ ፍሪጅ ውስጥ አስቀምጠዋለሁኝ እንደዚህ እዩት። ይህ ቪዲዮ ጠቃሚ ነው ካላችሁ ላይክ፣ ሼር፣ ኮሜንት ማድረግን እንዳትረሱ። በሚቀጥለው ቪዲዮ ማየት የምትፈልጉትንም በኮሜንት ሴክሽን ላይ አስቀምጡልኝ። ትልቅ ኮሚኒቲ እየገነባን እንዲሁም እየተማማርን ነውና ጥያቄ ከመጠየቅ ወደ ኋላ አትበሉ። ጥያቄዎቻችሁንም በኮሜንት ሴክሽን ላይ አስቀምጡልኝ። ጥያቄዎቻችሁን እኔም በተቻለ መጠን እመልሳለሁኝ። ትንሽ ብዘገይም ትዕግስተኛ ሁኑ። ቪዲዮዎችን ስለምታዩ እጅግ አድርጌ አመሰግናለሁ። ቴንክ ዩ ፎር ዋቺንግ። በሚቀጥለው ቪዲዮ እስከምንገናኝ ለአሁኑ ሰላም ሁኑልኝ።